አውሮፕላኖች አየር ላይ እንዴት ሊንሳፈፉ ቻሉ? አውሮፕላን አየር ላይ ተንሳፎ ለመሄድ ሁለት ተግዳሮቶች አሉባቸው። አንደኛው አየር ላይ ለመንሳፈፍ የመሬት ስበት ወይም ደግሞ ግራቪቲ ይከለክላቸዋል። ሁለተኛው ደግሞ ወደፊት ለመሄድ ሰበቃ ወይም ደግሞ ፍሪክሽንና የተለያዩ ጋዞች ማለትም ኤር ሬዚስታንስ ይከለክላቸዋል። የሳይንቲስቶችም ትልቁ ሥራ እነዚህን ኃይሎች በተቃራኒ የሚቋቋም ኃይል መፍጠር ነው። ችግሩ እንዴት እንፍጠራቸው የሚል ነው። ሳይንቲስቶች በራሪ ነገርን ለመፍጠር ብዙ ዓመታት ጥረት አድርገዋል። ልክ እንደ አዋፋትም የሚበሩ መሳሪያዎችን ለመፍጠር ሞክረዋል። ነገር ግን አልተሳካም። በስተመጨረሻ ግን አንድ ነገር አገኙ። የፕሌኖች ክንፍ በአየር ላይ ለመንሳፈፍ ትልቁን ሚና ይጫወታል የሚለው ነበር። ነገሩ እንዲህ ነው። የፕሌኖች ክንፍ በትክክለኛው መንገድ ዲዛይን ካደረግነው በኋላ በመሬት ላይ የሚሄድ አንድ ተንቀሳቃሽ ነገር ላይ ብንገጥመውና እጅግ በፍጥነት ወደፊት ያንን ነገር ማንቀሳቀስ ስንጀምር ወደ ላይ እንንሳፈፋለን የሚለው ሐሳብ ነው። አስተውላችሁ ከሆነ እጅግ በጣም በሚፈጠን መኪና ውስጥ ሆናችሁ ስትሄዱ ከፍተኛ የሆነ ንፋስ ባጠገባችሁ ሲሄድ ይታወቃችኋል። የፕሌኖቹም ክንፍ ዊንግ ኤንድ ዊንግሌት ይህንን ንፋስ ወደፊት እንዳይሄድ በማገድ ወደ ታች ይገፋዋል። በዚህ ወቅት አክሽን ሪያክሽን የኒውተን ሰርድ ሎው በሚለው የፊዚክስ ሕግ ወይም ደግሞ ሎው ኦፍ ፊዚክስ መሰረት ፕሌኑ ይንሳፈፋል ማለት ነው። በዚህ ሕግ መሰረት አንድ ነገር ወደ ታች ከገፋችሁት እሱም በተመሳሳይ ኃይል ወደ ላይ ይገፋችኋል። ለዚህም ነው ክንፎቹ ንፋሱን ወደ ታች የሚገፉት። በአሁኑ ዘመን ያሉ ፕሌኖች ለተወሰኑ ደቂቃዎች ያክል በመሬት ላይ እጅግ በፍጥነት ይንቀሳቀሳሉ። በዚህ ወቅት የሚፈጠረውን ንፋስ በመጠቀም ደግሞ የፕሌኑ ክንፍ ንፋሱን ወደ ታች ይገፋዋል ማለት ነው። በዚህ ወቅት ፕሌኑ አየር ላይ ይንሳፈፋል። ፕሌኖችም መንደርደሪያ ያስፈልጋቸው ለዚሁ ነው። በነገራችን ላይ አንድ ፈጣን መኪና ብትኖራችሁና ከላዩ ላይ ትክክለኛውን ቅርጽ የያዘ ክንፍ ሰርታችሁ ብትገጥሙለትና እጅግ በፍጥነት ቀጥ ያለ መንገድ ላይ ብትነዷት ከደቂቃዎች በኋላ አየር ላይ ልትንሳፈፍ ትችላላችሁ። ነገር ግን ወዲያው ትወድቃላችሁ። ለምን? የፕሌኖች ሞተር ለምን ለፕሌኖች ቁልፍ ነገር ሆነ? መኪና ላይ የፕሌን ክንፍ ሰርተን እጅግ በፍጥነት ወደፊት ስንንቀሳቀስ መኪናዋ ለተወሰኑ ሰከንዶች ተንሳፋ ትወድቃለች የሚል ሐሳብ ሰጥተን ነበር። ምክንያቱም መኪኖቹ ወደፊት የሚሄዱት በጎማውና በመንገዱ መካከል ባለ ሰበቃ ነው። አየር ላይ ስንንሳፈፍ ግን የመኪና ጎማና የመኪና ሞተር ትርጉም የሌላቸው ነገሮች ይሆናሉ። ስለዚህ መኪናችን አየር ላይ ሁና ወደፊት መሄድ ስለምትችል በቅጽበት ትወድቃለች። ምክንያቱም መኪናው ወደፊት የማይሄድ ከሆነ ክንፉም አየር ስለማያገኝ ነው። ክንፉም አየር የሚያገኘው ከሆነ ደግሞ መንሳፈፍ የሚባል ነገር አይኖርም። ለዚህ ነው ሳይንቲስቶች አዲስ አይነት ሞተር ለመፍጠር የተገደዱት። የፕሌኖች ሞተር እንዴት ነው የሚሰራው? በተመሳሳይ የፕሌኖች ሞተር ሙሉ ለሙሉ በሚባል ደረጃ የኒውተንን ማለትም ኒውተን ሰርድ ሎው ይከተላል ወይም ደግሞ አክሽን ኤንድ ሪያክሽን የሚባለውን ሕግ ይከተላል። ይህም ማለት አንድን ነጣሪ ኳስ ከዛፍ ላይ ሆናችሁ ስትለቋት መሬት ላይ ነጥራ ተመልሳ እናንተው ጋር ትመጣለች። ይህም ማለት ኳሷ መሬቱን በመታችበት ልክ መሬቱም እሷ በመታችው ልክ ይመታታል። ለዛም ነው ወደ እናንተ ተመልሳ የምትመጣው። እንደ ኒውተን ሐሳብ ከሆነ ለእያንዳንዱ ምት ተቃራኒ ምት አለ። በቦክስ ግድግዳውን ብትመቱት እጃችሁ ይቆስላል። ምክንያቱም ግድግዳውን በመታችሁበት ልክ ግድግዳውም እናንተን መቷችኋል። ስለዚህ እጃችሁ ይቆስላል ወይም ያብጣል። በተመሳሳይ የፕሌኖች ሞተር በፊት ለፊቱ የሚያገኘውን አየር ወይም ጋዝ በመጠቀም ትልቅ የጋዝ መታፈን ይፈጥራል ወይም ጋዙን ያቃጥለዋል። የተቃጠለውም ጋዝ በጀርባ በኩል እጅግ በፍጥነት ይወጣል። እኛ ጭስ ሆኖ እናየዋለን። ይህም ጋዝ በፕሌኑ ጀርባ በኩል ከፍተኛ ግፊት ሃይ ፕሬሸር ይፈጥራል። አስተውሉ፣ ግፊቱ ወደ ኋላ ነው። ይሁን እንጂ በኒውተን ሕግ መሰረት
ወደ ኋላ ለሚገፋው ኃይል ሌላ ተጻራሪ ኃይል ፕሌኑን ወደፊት ይገፋዋል ማለት ነው። በዚህ ወቅት ፕሌኑ ወደፊት ይሄዳል። ለዚህም ነው የፕሌኖች ጭስ በጀርባ በኩል ሲወጣ ፕሌኖቹ ወደፊት የሚሄዱበት። በተመሳሳይ ይሄ የፊዚክስ ሕግ ሮኬቶች ላይም ይሰራል። ፕሌኖች አየር ላይ ሆነው ወደፊት መሄድ መቻላቸው ትልቅ የቴክኖሎጂ ግኝት ነው። በተመሳሳይ ፕሌኖች ከመኪና በተለይ ወደፊት ሲሄዱ ተቃራኒ ኃይል እምብዛም አይጠብቃቸውም ወይም አየሩን እየሰነጠቁ ነው። በቀላል ኃይል ወደፊት የሚሄዱት የፕሌኖች ፊትም ሹል የሚደረገው ለዚህ ነው፣ ለዚሁ ተግባር ሲባል ነው። ይሄም ፕሌኖች እጅግ ፈጣን እንዲሆኑ አድርጓቸዋል። አንድ የቤት ሥራ ልስጣችሁ። ፊኛውን ወይም ደግሞ ባሉን ነፍታችሁ ብትተውት ምን የሚፈጠር ይመስላችኋል? ፊኛው ወደፊት እንዲሄድ የሚያደርገው ነገር ምንድን ነው? የመረጃ ምንጫችን ሳይንሰኛ የተሰኘ የቴሌግራም ቻናል ነው። ይህን መረጃ ስላካፈሉ እናመሰግናለን። በፕሮግራሙ ብዙ እንዳተረፋችሁ፣ በመረጃው ብዙ እንዳተረፋችሁ ተስፋ አደርጋለሁ። በቀጣይ በአዲስ መረጃ እስከምንገናኝ ድረስ ዩቲዩብ ቻናሉን ሼር፣ ላይክ፣ ሳብስክራይብ አድርጉ። እናመሰግናለን።